የሀገሬ ልጆች ሀገር ስትገቡ ምንም አይነት ልብስ ነገር እቃ ምናምን እያላችሁ ብራችሁን አታጥፉ። ያ ስትገቡ ወጪ አለው ካርጎ ዝምነጊያው ያንን ስታስቡት ወጪው ያው ነው። ሀገር ስትገቡ ግን ያፈለጋችሁት ነገር ሞልቷል። እና ሰላም 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 የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር እግዚአብሔር ይመስገን በሰላም ነው። ከእናንተ ጋር እንዴት ነው? እና የሀገሬ ልጆች አዲስ ነኝ፣ አበረታቱ፣ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ቤተሰቦች ደግሞ በጣም የማመሰግናችሁ ላይክ ያደረጋችሁልኝ ሼር አድርጉልኝ። እና ወዶቼ ሀገር ላይ ይዘን የምንገባው እቃ ልብስ ምናምን ምንም አይጠቅም። እኔ ሄጄ ስላየሁት ማለት ነው። አሁን በቅርብ ነው የመጣሁት፣ ግን ያለው ሀገር ላይ እና ይዘነው የምንሄደው ምንም አይመጣጠንም። ወዶቼ ሀገር ላይ በጣም አሁን ላይ ፋሽን ለባሽ ናቸው። እኛ የድሮውን ጥለን የመጣነው ነው የምናስበው። አሁን ሀገር በጣም ነው የተቀየረው። እቃ የፈለጋችሁታል፣ ብሩ ብቻ ይኖራችሁ። እናንተ ምንድነው ማድረግ ያለባችሁ መሰላችሁ? ብራችሁን ይዛችሁ ገብታችሁ የምትፈልጉትን ነገር መግዛት ነው ያለባችሁ። ከዚህ ልብስ እቃው በእርግጥ እዛ ሲሄድ አይጠቅምም እያልኳችሁ አይደለም፣ ግን ወጪው በጣም ከባድ ነው። ወጪው ራሱ እዛ እቃችሁን ይሸፍናል ስታስቡት። የካርጎ አለ እዚህ ኪሎ 7 ድርሃም 10 ድርሃም እንደዛ አይደለም። የተሳሳቱት ያላችሁ እንደዛ ነው 1 ኪሎ። እና ያ ስለሆነ እቃ ከዚህ ይዛችሁ አትሄዱ። ልብስ ምናምን ይዛችሁ አትሄዱ። ልብስ ይዛችሁ አትሄዱ። ለራሳችሁ ለምትለብሱት የምትፈልጉትን ገዝታችሁ ያዙ። እንትን ደግሞ ይሄ ምንድነው ለእናንተ ለሴቶች ደግሞ የሚያስፈልግ ነገር አለ። እሱን እነግራችኋለሁ። ይዛችሁ ሀገር በቃ ሀገር ብዙ ጥራት የለውም የምላችሁ ነገር ማለት ነው። እሱን ይዛችሁ ትሄዳላችሁ። ሌላ ነገር ግን የልብስ ምናምን ይዛችሁ አትሄዱ። የገዛችሁት ምን ማድረግ አይቻልም፣ አውጥታችሁበታል። ይዛችሁት ግቡ። ያልገዛችሁ ግን አትግዙ። ምንም አይጠቅማችሁም። እንደውም ጎበዝ ከሆናችሁ ወርቃችሁን ግዙ። ወርቅ አሁን ላይ አያከስራችሁም። እቃ ግን ምንም አያደርግም። ዛሬ አውጥተሽ ማለት ነው ሀገር ላይ ገባሽ አይደለ? ይህ ቸግሮኛል ይሄን ልጅ ብታያት ወይም ብትሉ አራክሰው ነው የሚገዟችሁ። ይሄንን ያውቁት። ስለዚህ ብራችሁን ይሄ ብሩ ደግሞ እኛ ምንድን እንደምናስብ ታውቃላችሁ? እንትኑ ብሩ ይጠፋብኛል ሀገር ስገባ ብሩ እንዴት አገኛለሁ ከዚህ ገዝቼ ካልሄድኩኝ የምትሉ ልጆች ደግሞ ማለት ነው ሌላ አካውንት 2 አካውንት ላይ ካላችሁ በዛኛው አካውንት እቃችሁን ይዞ የበዝም የምትገዙባት በየወሩ ብሯን አስገቧት። ያቺ ስትጠራቀም ብዙ ነገር ትሆናለች። ከዛ እዚህ ደግሞ ካርጎ የምታደርጉባት የተወሰነች ነገር ምናምን ታስቡና እዛ ውስጥ አስገባላችሁ። እዚህ ያስገባችሁትን ብር ስታወጡት ብዙ ብር ይሆናል። ሄዳችሁባችሁ ምናምን መግዛት ትችላላችሁ። ስለዚህ እናንተ ምንድነው ማድረግ ያለባችሁ? ብራችሁን መያዝ ነው ያለባችሁ። ብራችሁን ከያዛችሁ ሁሉ ነገር ቀላል ነው። ከዚህ ግን የሚሄደው ልብስ አይረባም። እዛ ሲሄድ ማለት ነው አንድ ቀን አጥባችሁት ሲሰጥ የሆነ ፊድ ያደርጋል። እኔ እንጃ እንዴት እንደሆነ አላውቅም። በጣም ነው የሚቀየረው። ያንን አድርጎ ብራችሁን ያዙ። ብራችሁን አታባክኑ። በቃ ያንን ከያዛችሁ ሀገር ገብታችሁ የፈለጋችሁትን ነገር ማድረግ ትችላላችሁ። እንደውም ማለት በዚህ 400 300 ሺህ ብር ምናምን እቃ ከምትገዙ ሀገር ላይ አንዲት ቦታ ባዶ ቦታ ወጣ ብላችሁ ትገዙ ማለት ነው ነገ 500 600 ሺህ ብር ከዛም በላይ እንደገና 1 ሚሊዮን እንዳይወጣላችሁ ይችላል። ስለዚህ የማይጠቅማችሁ ነገር ላይ አታጥፉ። ከሰው ነው መማር ያለባቸው። ብልጥ ከሰው ነው የሚማሩ። ቂል ደግሞ በራሱ ላይ ሲደርስ ማለት ነው። እና ጥንቃቄ አድርጉ። ብራችሁን ከያዛችሁ የትም ቦታ ላይ ማለት ነው መግዛት ትችላላችሁ። ሀገር ላይ እንደ ድሮ አይደለም። እኛ ጥለነው እንደመጣን አይደለም። ሁሉ ነገር ሞልቷል። ወርቃችሁን ብትገዙት ማለት ነው ነገ ብትሸጡት አያከስራችሁም። ያተርፋችኋል እንጂ ወርቅ አያከስርም። ቦታም እንደዛ ቶሎ ላይ ሊሸጥ ይችላል እንጂ ቦታም አያከስርም። ይህን አድርጉ እንጂ ልብስ እቃ ለከሌ ለአጎቴ ለአክስቴ ለምን እያላችሁ አሰብስቡ። እዛ ተሰጧቸውን የአረባን ሰባጅ ዓመት አስጥቼ ነው የሚሏችሁ። ያንን ከምታደርጉ እንደውም ስትገቡ ለቡናሽ ላይ መነሽ ብለሽ ብር ብስጫት ይሻላታል። ይሆን ኮተት ስጫት ማለት ነው።
ስለዚህ ጥንቃቄ አድርጉ። ለምትገዙለት ሰው ደግሞ ሰው የሚፈልገውን ነገር መርጣችሁ ግዙለት ብሎ ካለ ከዚህ ምንም ነገር ይዛችሁ አትሄዱ። ይሄን ነው የሚመክራችሁ ማለት ነው። እና ይሄ ምንድን ነው? ከዚህ ግን ይዛችኋቸው የምትሄዱት ለራሳችሁ የሚጠቅም ነገር እነግራችኋለሁ። እነሱን ደግሞ በሌላ ቪዲዮ ሰራላችኋለሁ። ውዶቼ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ ለብዙዎች እንዲደርስ ማለት ነው። እንዴት ይጠቅማችኋል ብዬ አስባለሁ። ለምን ሁላችንም በዚህ እንደው እዛ የሌለ ስለሚመስለን ኮተት ምናምን ስለምንሰበስብ እንጂ ሀገር ላይ ሁሉ ነገር አለ። የሀገራችን ሰው ተለውጧል። ፋሽን ነው የሚለብሱት። እኛ እንደው ከዚህ ይዘን ሄድ ነው ያስጠላል። እኔ ለነገሩ ሀገርም ስገባ ያን ያህል ብዙ እንትን እንደዚህ ልብስ ምናምን ይዤ አልገባሁም። ግን በላኩበት ሰዓት በዛን ሰዓት እንኳን እኔ 12 ሺህ ብር ነው የላኩት የዛሬ 6 ዓመት ምናምን ካርጎ እዚህ ላይ የከፈልኩትን ባላውቅም ማለት ነው። ግን ውድ ነው። ካርጎ አታርጉ፣ ከሰው ተማሩ። ሀገራችሁ ስትገቡ ትገዙታላችሁ። በተረፈ በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ቻው ቻው።